ሰላም ጤና ይስጥልኝ ዶክተር ቤቴሌም እባላለሁ። ዛሬ እንዴት አድርገን የአስም መድኃኒት የሚነፋውን እንደምንወስድ እንነጋገራለን። አብራችሁን ቆዩ። በመጀመሪያ ደረጃ መድኃኒቱን ትከፍቱትና በደንብ አድርጋችሁ ትነቀንቁታላችሁ ማለት ነው። እና የመጀመሪያ ጊዜ የተጠቀማችሁት ከሆነ ለአንዴ ውጪ ያላፋችሁ ውስጥ ሳትከቱት መድኃኒቱን ትነኩትና ቼክ ታደርጉታላችሁ። ግን ደጋግማችሁ እየተጠቀማችሁት ከሆነ እሱ አስፈላጊ አይሆንም ማለት ነው። ከዛ በኋላ ቀጥ ያለ ቦታ ላይ ቀጥ ብላችሁ ቁጭ ብላችሁ ኮምፎርታብሊ በደንብ አየር ወደ ውጪ ትተነፍሳላችሁ። ውስጣችሁ ያለውን አየር በደንብ ካወጣችሁት በኋላ መድኃኒቱን ታመጡና አፋችሁ ውስጥ ትከቱታላችሁ። ከዛ ምንም አይነት ክፍተት እንዳይኖር ከንፈራችሁን በመድኃኒቱ ዙሪያ ላይ አድርጋችሁ ወደ ውጪ እንዳይወጣ ካደረጋችሁ በኋላ ትጫኑታላችሁ ማለት ነው ወደ ውስጥ። ከዛ እየተጫናችሁ ወደ ውስጥ ተነፍሳላችሁ ለ2-3 ሰከንድ ያህል። እንደዛ ካደረጋችሁ በኋላ የመድኃኒቱን እቃ ታወጡትና 10 ትቆጥራላችሁ። 1 2 3 4 እያላችሁ 10 ሰከንድ ያህል ከቆጠራችሁ በኋላ ወደ ውጪ ትተነፍሳላችሁ ማለት ነው። ድጋሚ ዶዙን መውሰድ ካስፈልጋችሁ 1 ደቂቃ ያህል ከቆያችሁ በኋላ ደሴም ስቴፕ ደግማችሁ ታደርጋላችሁ ማለት ነው። ይህንን ከጨረሳችሁ በኋላ የሚያስፈልገውን ያህል ዶዝ ከወሰዳችሁ በኋላ አፋችሁን ተግመጥምጣችሁ ታስቀምጣላችሁ። እነዚህን ስቴፖች በስነ ስርዓት በመጠቀም የአስም መድኃኒትን በመውሰድ ኤግዛዘርቤሽኖችን መከላከል ይቻላል እና ሌሎች ቲፖችን ከፈለጋችሁ ኮሜንት ሴክሽን ላይ ጻፉልኝ። አመሰግናለሁ።